በቋንቋው የመናገር የመማር የማንንም ፍቃድ አይጠይቅም። የማንንም ያን ፍላጎት ያለው የታፈነውን እንድማር ነው ፍላጎት ያለው። አሁን እኮ ጥሉ በግድ ተማር ያለው የለም፣ በግድ መዝሙሩን አድርግ ያለው የለም። ፍላጎት ያለው እኔ የጠላሁትን እኔ ስለጠላው አታደርግም የምን አሰራር እኮ የለም። እኔ ያንን መስማት ስለማልፈልግ አንተም አታደርግም። ይሄ ነው። በኦሮሚያ ላይ ከመጀመሪያው ነው ከ2700 ትምህርት ቤቶች የአማርኛ ቋንቋ የሚማሩ አሉ። ትክክል ነው መማራቸው፣ በአፍሻ ቋንቋቸው ትክክለኛ። እዚህም ያለው ዙሪያ መከበቡ ብቻም ሳይሆን በፊት እድል ያጣ እንድማር በትምህርት ቤት ሲደረግ መደሰት አለብን። ማንንም አላስገደደም። ይሄ ደግሞ የህዝቡ እንዳልሆነ የማህበረሰቡ እንዳልሆነ ይታወቃል። የሌላ አጀንዳ እንደሆነ ይታወቃል። ለምን ቦግ ብሎ ጸጥ ስል በቋንቋቸው መማር በፊት የተገፋው በኔቲቭ ቋንቋ መማር ክፋት እንደሌለው ስለምረዳ ሌላ ቦታ አይሄድም፣ ጸጥ ይላል ይዘው። የበለጠ ግን አዲስ አበባንና ኦሮሚያን በሰላም ለማገናኘት እኛ ፖዚቲቭሊ ነገሮችን ማየት በብልጽግና ሐሳቤ ነገሮችን መፍታት ይጠቅመናል።